አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የአቡ ፈውዛን ዩቲዩብ ቻናል አድማጭ ተመልካቾች እንደምን አላችሁ? ሰላም ነው ወይ? ጤና ይስጥልኝ ብያለሁ። ክርስቲያን ውድ ተመልካቾች ቤተሰቦቼ እንደምን አላችሁ? ሰላም ነው ወይ? አለን አልሐምዱሊላ። እንግዲህ አቡ ፈውዛን ዩቲዩብ ቻናል እንኳን በደህና መጣችሁ እያልኩኝ ለብዙ ወራቶች እንግዲህ ከዩቲዩብ ርቄ ቆይቻለሁ ወይም ጠፍቻለሁ። መረጃዎችን እየለቀቅኩ አይደለም። ወደ 7 ወር 8 ወር አካባቢ ላይ ጠፍቻለሁ ማለት ነው። ውድ ተመልካቾቼ ቤተሰቦቼ እጅግ በጣም ይቅርታን እየጠየቅኩኝ እንግዲህ ዛሬ በአዲስ ሞራል በአዲስ ቪዲዮ መጥቻለሁኝ ማለት ነው። እንግዲህ ከእናንተ የሚጠበቀው አበረታቱኝ፣ እንድታበረታቱኝ እንደ መጀመሪያው እፈልጋለሁኝ ማለት ነው። ቪዲዮዬ እንግዲህ በጣም ቫይራል መውጣት ይኖርበታል፣ ዩቲዩብም እንዲነቃቃ ማለት ነው። እኔ ሞራል እንዳገኝ ኢንሻአላህ በቻላችሁ መጠን እንግዲህ ላይክ ታደርጋላችሁ። እንግዲህ እንኳን በደህና መጣችሁ እያልኩኝ ዛሬ የሚሸጥ ቦታ ይዤላችሁ መጥቻለሁ። በደቡብ ወሎ በደርቃ የሚባል አካባቢ ወይም ደግሞ ሰፈር፣ ደርቃ ማለት በኮምቦልቻ በሚጢ ቆሎን አለፍ ብለን የምናገኛት መለስተኛ አገር ነች ማለት ነው። በደርቃ አካባቢ የሚሸጥ የምሪት ቦታ ወይም የማህበር ህጋዊ ቦታ ይዤላችሁ መጥቻለሁ ማለት ነው። 150 ካሬ ሜትር በጣም በቂ የሆነ 150 ካሬ ለአንድ ሰው በጣም በቂ የሚባል ቦታ ነው። ይዤላችሁ መጥቻለሁ ማለት ነው። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ይሄን ቦታ ይዤላችሁ የመጣሁት ውድ ተመልካቾቼ ብዙ ጊዜ ያው ማለት የመዳም ቅመሞች ናቸው የኔ ተመልካቾች ወይም ኦዲየንሴ ማለት ነው። ቢያንስ ከ1 ሚሊዮን ያልበለጠ ነገር ነው ቦታ የምትፈልጉት። ከ1 ሚሊዮን ያልበለጠ ሆኖ ህጋዊ የሆነ ቦታ መግዛትም ያለባችሁ እንደዚህ አይነት ቦታ ስለሆነ ማለት ነው። እና ህጋዊ ቦታ ከ1 ሚሊዮን ያልበለጠ ነው አብዛኛችሁን ፈልጉት። በዚህ መሰረት ይዤላችሁ ቀርብ ያለሁኝ። ቦታው እንደነገርኳችሁ መግቢያዬ ላይ ደርቃ የሚባል ሀገር ነው። የቦታው ስፋት 150 ካሬ ሜትር ነው። ህጋዊ ምሪት ነው። ዋጋው እንግዲህ እንደ ቦታው አቀማመጥ ሰፈሩ ይሄንን ይመስላል ቦታው ማለት ነው። ዋጋው ከ900 ሺህ ብር እስከ 1 ሚሊዮን 200 ሺህ 1 ሚሊዮን 300 ሺህ ድረስ አለ ተብያለሁ። እዚህ ቦታ ላይ ከ900 ሺህ ከ800 ሺህ እስከ 1 ሚሊዮን 300 ሺህ ድረስ የቦታው አቀማመጥ ይሄ እንግዲህ ከ1 ሚሊዮን በታች ያለው ወደ ኋላ የሆነ ከጀርባ ማለት ነው፣ ከማህበሮች ወይም ከፊት ለፊቶች ቤቶች ከጀርባ የሆኑ ናቸው ማለት ነው። 1 ሚሊዮን 300 1 ሚሊዮን 200 የሚባሉት ደግሞ ፊት ለፊት ላይ ያሉ ናቸው ማለት ነው። እና ኮምቦልቻ ብዙዎች ጠይቁኛላችሁ እና ኮምቦልቻ ደግሞ በጣም ውድ ነው ማለት ነው። አሁን ላይ ባለው ሁኔታ ኮምቦልቻ እስከ 2 ሚሊዮን ድረስ ነው ህጋዊ ነገር፣ ህጋዊ የማህበር ወይም የምሪት ቦታዎች ህጋዊ ይዞታ ያላቸው እስከ 2 ሚሊዮን ነው ማለት ነው። ይሄ ማለት ደግሞ ለእናንተ በጣም ይከብዳል። ስለዚህ እስከ 1 ሚሊዮን ያሉት ቦታ በዚህ በሚጢ ቆሎ እንደዚሁም ደግሞ በደርቃ እንደዚሁም ደግሞ ወደ ሀርቡን ወጣ ብለን የምናገኘው ማህበር ቦታ አለ። ኮምቦልቻ መግቢያዎች አካባቢ ማለት ነው። መግቢያ ላይ ያለው ቪዲዮ ማለት ነው። እዛም እስከ 1.3 1.4 1.5 ድረስ በዋትስአፕ ወይም ደግሞ በኢሞ ወይም በቴሌግራም ማናገር ትችላላችሁ ማለት ነው። እኔን ቪዲዮ ከተመቻችሁ ላይክ አድርጉት። አዲስ ለሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑን። እስከ መጨረሻው በትዕግስት ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ቀጣይ ደግሞ ምን እንደምሰራላችሁ ሀሳብ አስተያየት ካላችሁ ጥያቄ በኮሜንት አስቀምጡልኝ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። መልካም ጊዜ ብያለሁ።